ተስፋዬው ቻናል ኸይለኩም ወነጽ በአውራና መስቀል እስከናጽ በአውራና አጥሉ ተስፋዬው ማርካስ ለማለት ዘርኩት መጽሐፍ ቪዲዮ ለካቱን ተረስ ዝራው ወላ አብዙ ጎኔ ዝሪ ወለቁ ማለት ነው በጣም የዘሐስን እንደ ታይለ ጅምር ታይለ ሀምድ በጣም የማዕለም ወላ የቀጥቀን ነው እና ናው ከብለኩ መጀመሪያ ንሱስ ነው ከአንተ ሐሳቤ ነገሬ ማለት ነው ይቅርታ እንትን ድምጽ ናፍቀት ይሆን የመጨረሻ በጣም ድምጽ ነው ወለሩሽንልና ነኻሙ ድምጽ ቀጥያ ማለት ነው። ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታረጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ ይዣችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች። እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ ጓደኛው እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዩዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጣቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስመ አብ። ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳይ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርጋት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለሷ መከላከል አልቻልንም እኛ ራሳችን ስትወድቀ ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋር ሁለት ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች። ከዛን ከቀናት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሙባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት? ኧረ ወይኔ! ኧረ ምን ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁን ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን ዓመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት ዓመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት አልቻለችም እናትየውና ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ
ባገኛችሁበት አሳልፋችሁ እባካችሁ ለህግ ስጡ። እቺ ልጅ የአራት ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አይደለም ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ ሁለቱ ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ። እቺ ሴት የአራት ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ሼር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው። ኢትዮጵያ እያለች ክርስቲያን ነበረች እቺ ልጅ። እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው። እንግዲህ ምንም የሚለው ነገር የለም። እባካችሁን አረብ ሀገር ስትመጡ እምነታችሁን አትቀይሩ። ሌላው ነገር እምነታችሁን አትቀይሩ። አሟሟታችሁ እንደዚህ ነው የሚያስጠላው። ሁለት ሞት ነው የምትሞቱት እንደዚህ። እምነታችሁን አትቀይሩ። የሰው ሀገር ስትመጡ ምንድነው የሚበላችሁ? አርፋችሁ አትቀመጡም እንዴ? በቃ አትቀይሩ እምነታችሁን። ሌላው ደግሞ ጓደኛ የፈለገ ነገር ከጓደኛ ጋር ተጣልታችሁ ጓደኛችሁ ያለ ምንም ምክንያት ሳትታረቁ ሰው ሳያስታርቃችሁ በቃ ይቅር ብዬሻለሁ ብሎ ወደ እናንተ ህይወት ተመልሶ ሲመጣ የእውነቴን ነው የምላችሁ እናንተን ለማጥፋት ነው። የእውነት ይቅር ብሏችሁ እንዳይመስላችሁ። ስለዚህ ተጠንቀቁ። ከዚች ልጅ ትምህርት ውሰዱ ማለት ነው። ከጓደኛ ጋር ተጣልታችሁ በጣም ትልቅ ጸብ ተፈጥሮ ከዛም በሆነ ጊዜ ደግሞ ምንም እንዳልተፈጠረ ሰው መስላ ያቺ ጓደኛችሁ መታ በቃ ይቅር ብዬሻለሁ ጓደኛዬ ምናምን ብላ እናንተ ጋር ብትመጣ እናንተን ለማጥፋት ነው የምትመጣውና ከራሳችሁ ላይ ጠብቁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ሸር አድርጉ። ያው ከምቲ ክትሰምዑዎን ፀናሕኩም ይመስል እዚ ቪድዮ ብዙሕ አማርኛ ዘይትሰምዑ ሰባት እኳ ትህልኢኹም ኢለ ኣያምኒ ግን ንእሽተን ፀገም የብሊ ክደግመልኩም ማለት እዩ። መሓዛ እያ መሓዙት ነይረን ብጣዕሚ መሓዙት ነይረን። ካብኡ ዝኾነ ታይም ተፃሊአን ምናምን ብጣዕሚ ቅርሕንቲ ነይርወን። ካብኡ ይቅርታ ደው ኢላ እዚኣ ምስ ጠነሰት ማለት እዩ ይቅርታ ምናምን ትብላና እዛ ጥንስቲ ከዓ ኦኬ ኢላ ይቅርታ ተቐቢላ ይቅር ይበሃላ ብስልኪ እዚ ካብኡ በቃ ሞ መፅየ ክረአየክ ምናምን ትብላ። ንሳ ከዓ እሺ ኢላ በቃ ተዓርያና ኢና ኢላ ነገራት ሰላም ኮይኑ ላ በቃ እሺ ኢላ ማንም ሰብ ትፅዋዓ ማለት እዩ። ንሳ ከዓ ኬክ ሒዛ ምናምን ትኸድ። ካብኡ ኣብዚ ገዛ ክልተ ኣዕርኽታና እሳ እዛ ጥንስቲ ፀኒሐን። ካብኡ ኬክ ሒዛትን መፀት ተቆሪስ ምናምን ክብላዕ ንሳ ብልዕቲ ተሃለት ኖ ኣይበልዕኒ ኣነማ ምናምን ኢላ በቃ ኦኬ ንስኻትን ይበልዓ ማለት እዩ። በልያን እውን ሃለዋ ፌንት ለዊቐን ከዛ ንዛ እዘን ክልተ ገዲፋ ንዛ ጥንስቲ ማለት እዩ ንቁልቁላፋ ደፊኣ እንግዲህ ሰዎ ጥንስቲ ንቁልቁላፋ ደፊኣ ኣዝባና ቸቸ ኢላታ ማለት እዩ። ካብኡ ሞይታ ገለ ነቲኣተን ከዓ ያው ሕሽወን ናብ ሕክምና ኸይደን ዝመርዝ ተፀሪቡ ያው ኣምላኽ መስገን ህይወተን ድሒነን ኣለዋ። እቲኣ ግን ያው ጠፊኣ ኣላ ክልተ ርእሳ ማለት እዩና እንድዒ ብቻ ብጣዕሚ ይነፍርሕ ብጣዕሚ ኣነ ብጣዕሚ እየ ደንጊፀ ኣሕዋተይ ማዕረይ ንመን ኢና ክነኣምን ኣብዚ ሕዚ ግዜ ግርደኒ እንታይ ሞ ይምልከተና ምሓሩ እንዴ ምናምን ትብላ ትኽእላ። ግን ኣብ ኩሉ እዩ ዘሎ በቃ ኣብ ግድና ምሓሩ ይኾነ ኣብ ኩለና ኣሎ እዚ ነገር እዚ መሓዛኻ ኣብዚ ሕዚ ግዜ መሓዛኻ ኣሚንካ ይትእመን ሓውካ ኣሚንካ ይእመን ሓፍትኻ ኣሚንካ ይእመን በቃ ሕማቕ ግዜ በፂሕና እግዚኣብሔር ዝመርዖ እንተዘይኮይኖም ሓደ ሰብ ካብ 110 ኩሉ ክፉእ እዩ። ናሰብ ፅቡቕ ኣይደሊ በቃ ናሰብ ነገር ኣይደሊ ንምንታይ እዩ ብቻ እንድዒ ይፈጢ እና ኣሕዋተይ ማዕረይ ሓደ ነገር ተፃሊእና ብፍላይ ማለት እዩ ዝኾነ ቅርሕንቲ ብጣዕሚ ቅርሕንቲ ተነይሩ ተፃሊእና ይቅር ናግዚኣብሔር ይቅር ክንበሃል ኣለና። ግን ይቅርታ ስለእንተሃልና ተመሊስና በቃ ብሓደ ክንበልዕ ክንሰቲ ማለት ይኾነ ኣሕዋተይ ማዕረይ ይቅርታ ተሃልና ኣለና። ግን ርሕቐትና ሓሊና ክንነብር ኣለና። ዋሰበ ይእመን ኣነ ንፁህ እየ ኢልኻ ያኒ ኩሉ ሰብ ንፁህ ማለት ይኾነ ኣሕዋተይ ማዕረይ ዋንድዒ በቃ ፍርሃት እግዚኣብሔር እስካባና ርሒቑ ኣሎ ኣብዚ ሕዚ ግዜ ብምንታይ መንገዲ ኢና ንኸለና ኣይርድአኒ። ሰብ ጨኪኑ ኣሎ ሰብ ምዃኑ ረሲዕዎ ኣሎ። እንስሳ እውን እንስሳ ነዋህ እዩ ከመይ እንስሳ ክብል ነይሩ ግን እንስሳ የዋህ እዩ ብልኳሲ እና እንድዒ ብቻ ሓቀይ እንስሳ እዩ ዝህልፅ ኣብዚ ሕዚ ግዜ እንስሳ የዋህ እዩ። ንስሙ ያኒ ፍጡራት ኢና ፍጡራት ናይ እግዚኣብሔር ውላዳት ኢና። ግን ናይ እግዚኣብሔር ዝፈትዮ ስራሕ ግን ንሰርሕ ኣብዚ ሕዚ ግዜ የለይ ኣሕዋተይ ማዕረይ የለይ። እንተፊ ክንሕስድ እንተፊ ክንሕሺ እንተፊ በቃ ዝኾነ ስራያት ነገርና ሰራሕና ክንውዕል እምበር ኣብ ነብስና ኢንቨስት እናገበርና ወይ ንዓልና ዕላማና እናገበርና ንውዕል ሰብ የለይ ኣብዚ ሕዚ ግዜ የለይ። ካብ 110
بقى نحرب بيخاص نشتن كاها قالن تنتيل وينشتن مصالح تهليات كاس بمنتاي يخودو بمنتاي كمزق غورن لنمبي بقى اسكي منجارو بقى بدي لي لكم مو انجارو يلخا انا على ما خلنا على وجهها مسرح يلي واي بقى معلت وقحت مشيت بقى لما عند حمزة غوري بخامي كمي غور لكم بخامي يحواتي معاري أنا صريحة خماتي لي ماريا منم سمنا فوتوكم مالتيو جن بقى بسم مقرا أبي بقى سبي أمني وخمي كيركا أمني حواتي معاري مسخنا بدأ أنا ستين دحر نص حما إذا حسيلك حسين سؤال حسين زت تنستني حلا تنستني ما مني ما تحزني حواتي معاري إني ماريا ميا وقال إني ماريا ميا تنست مالت لما نمت حزنك كمالتيو نزي أنا حزنت الله نزي أنا حالي لاسي سوينا نقولك أنا هم بت نقول سباتس كم يجري يتسبك حالنا إلنا نأمن أنا فرحة يا أخواتي معرك تدا جور لين بكسر ترحقية مني نزل بقى لا سبح ما أعطيت من حسي بقى حقتك حلي خاص بقى بين 5 يوت كتنبر مسك زابيرك وانت هيدا أما تقبل نسخة إنها تحمى زيد لها نص اندحرنات كحمانا تحرن وعرسي وأكزابير زي ود اللي عدميس بسبب تقوني أخطف تلخصين قد حسوا نسقارا يلقوا سلام كيولي حواتي معاري أكزابير سلام يولي بجبيت سلام يولي كذا نزي أسي دكيس هتحضر بيو مسلكم تميجا سريع قال سريع قاتلانيا وبحق يخون بتم بيت سبي يخون سي دكيس هيتحضري أخاب بعوي خاب أكزابير مالتي نزا شح جيزين النورة لا شحت جيجاتنا صرحنا النورة لا مدرس نمنتاي واي حواتي معاري بزخنا ياونا لما أنت سنراني فيديو أزي مسني حواتي معاري بتعم سلة تسمعني يكرتا دمو زي نقاري تتناقيرا مالتيو كرتا قوار لي سو اكزابير امناخ سلامنا يملسلنا سدت زلنا بسلام مريت عبنا يرقزلنا شير لايك سبسكرايب يترسوا